እዚህ ጋር መተሽ አሁንም ሌላ ነገር ለመፍጠር እንዳትሞክሪ ሩታ። እኔ አንድ ነገር ልንገርሽ አይደል፣ እኔ ካንቺ ጋር ምንም ነገር አልተፈጠረም፣ ምንም ነገር የለም። ሲቀጥል ምንም አይነት ልጅ ሆድሽም ላይ የለም። አውቀሽ ነው እያልኩኝ ያለሁት ማለት ነው። ይሄንን እውነታ ንገሪያት ነው እያልኩሽ ያለሁት። ሌላ ነገር መዘባረቁን ትተሽ ማለት ነው። ምንም አይነት ልጅ እኔ ሆድ ውስጥ ምንም ነገር የለም አይደል? አዎ መሄድ እንችላለን። እዛ አካባቢ ቅርብ ሐኪም ቤት አለ። እናረጋግጥ ሄደን ጭራሽ አብርሃም እንዴት በቂ ነው። እናረጋግጥ ሄደን ምን ብለሽ ነው ተረጋግጥ? ላብራቶሪ እናያለን። ከፈለክ አልትራሳውንድ ታያለህ። ኖርማል ነው። እንሂድ ነው። በጣም ትልቅ ማረጋገጫ እየሰጠሁት ነው። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ቤተሰቦቼ በያላችሁበት ሁላችሁም ሰላማችሁ ይብዛልኝ። ዛሬም እንግዲህ ተመልሼ መጥቻለሁኝ። ትናንትና በተፈጠሩት አንዳንድ ነገሮች ምክንያት ዛሬም ተመልሼ እንድመጣ ነገሮች አስገድደውኛልና ትክክለኛ ያልሆነ መረጃ፣ እርግጠኛ ያልሆኑበትን ነገር ሩታም እንዲሁም እነ ዳኒም እነ ሜሪም ማይሆን ነገር እያወሩ እኔና ሄርሜላን ለማጣላት በብዙ አይነት መንገድ እየሄዱ ይገኛሉና ሄርሜም ደብሯት ከፍቷት ከኔ ጋርም ትናንትና ስልክ ምናምን ነገር ለማውራት ፈቃደኛ አልሆነችምና እስኪ ዛሬ ሄርሜንም ጠርቻታለሁኝ። ሲቀጥል ሩታንም ጠርቻታለሁኝ። ሩታም እውነታውን መናገር ስላለባት ለምን እዚህ ጋር የሌላ ሰውን ህይወት እያበላሹ ነው ያሉትና በዚህ ደግሞ በጣም እያናደሩኝ ነው ያሉት። ለምን እኔ በማላውቀው ነገር ነው እጄን እያስገቡት ያሉት ማለት ነው። እውነት ለመናገር እኔ አመኛት አይደለም ሩታን፣ ግን ደግሞ እዚህ ጋር ሄርሜላ ጫና ሲያደርጉባት ልታምናቸው ትችላለችና እኔ ግን እንደነሱ አምናቸዋለሁ ማለት አይደለምና ይሄ ነገር ደግሞ ትክክል አይደለም። በእርግጠኝነት ይሄ እየተደረገ ያለው እኔና ሄርሜላን ለማለያየት ወጥመድ፣ ከዛም በላይ ደግሞ በቃ ነገሮች ወደ ሌላ መንገድ እንዲሄዱ ምናምን ከሚያደርጉት ነገር ነው ብዬ ነው ማሰቡና ይመስለኛል። በዚህ ሳምንት የሆነ የቲክቶክም ጌም ይጫወታሉ ሩታና ሄርሜላና እሱንም ነገር ለማበላሸትም ይሁን በቃ አላቅም ብቻ እየተፈጠረ ያለው ነገር እኔና ሄርሜላን አለያይተው ነገሮችን ለማበላሸትም ይሁን ምንም ማቆ ታሪክ የለምና ትንሽ ግራ እየገባኝ ነው ያለው። በምን አይነት ሐሳብ ሄርሜል እንደማስረዳት አላቅም። ሄርሜላ ደብሯታል ትናንትና በብዙ አይነት መንገድ ላወራት ሞክሬ፣ ግን ደግሞ እሷ እየሰጠችኝ የነበረው ምላሽ ትክክል አይደለምና የማይሆን ነገር ነው አእምሯ ላይ የደመደሙት ማለት ነው። ስለዚህ አሁን ሄርሜ ትመጣለች፣ እሷን ለማስረዳት ሞክራለሁኝ። ከዛም በላይ ደግሞ እኔ ላታምነኝ ትችላለች ብዬ ስላሰብኩኝ ራሷን ሩታን ጠርቻት፣ እስኪ ሩታ በእኛ ፊት እኔም ባለውበት እስኪ ደግሞ ይሄንን ነገር መጠየቅና ማወቅ እንፈልጋለሁኝና ለምን በዚህ ልክ ሄርሜላ ሩታ ይሄንን ነገር ማምጣት እንደፈለገች፣ ሲቀጥል ደግሞ እንደ ሰውኛ ይሄ ነገር ያስደነግጣል። ቅርብ ጊዜ ነው ይሄ ሩታ የወለደችው፣ ገና 6 ወሯ አልሞላትም። ከዛ እንደገና ድጋሚ ልጅ ማርገዟ ያስደስታታል ብዬ አላስብም።